ኤቢ ማርሻል ላይፍ ፕሪንሲፕሉ ምንድነው? ያንተ ላይፍ ፕሪንሲፕል ምንድነው? This is actually very simple. ለምን አልነገርከኝም? በእናትህ ቀድማታ ነብርኝ ብትሄድ። እሺ anyways ኦኬ ይኸውልሽ የመጀመሪያ ነገር through my time ያደኩ ነው የመጣሁት ፋይናንሻሊ ሜንታሊ ስፒሪቹዋሊ ፊዚካሊ በብዙ ነገር ያደኩ ነው የመጣሁትና አሁን ላይ ከምንም ነገር በላይ ራሴን በጣም የማደንቀውና በጣም የተመቸኝ ነገር ቢኖር ከእግዚአብሔር ጋር ያለኝ ነገር ነው so it starts with everything with God ምክንያቱም ብዙ ነገር ነግራችሁ እችላለሁ ግን ሚራክል በአደባባይ አይደለም happen የሚያደርገው everybody's life happen miracle በሆቴል happen አድርጓል ለራሴ personally እግዚአብሔር ያደረገልኝ ነገር አውቃለሁ ስለዚህ የመጀመሪያ ነገር I'm not going to stay far away from God እና እሱ ማይወደው ነገር አላደርግም that's my first principle ከዛ በኋላ strictly work strictly work the more እንዶ ሶሻል ሚዲያ ላይ more daily life ባሳያችሁ ደስ ይለኝ ነበር በጣም አሰልቺ ነገር ስለሆነ ነው እንጂ ግን strictly work and be closer to God that's ከእግዚአብሔር ጋር ያለን ግንኙነት መጠበቅ ከዛ ደግሞ ስራ ማቀጥቀጥ ነው ጋሽ ሰርክል ማተር ያደርጋል ታስባል 100% ማለት አሁን አንቺን እዚህ ካስገባልሽ ቀጣይ ደግሞ አንቺም ታውቂያለሽ ሚሊዮነር ላይ ከይመጣው ታውቂያለሽ እሺ እኛው ደግሞ አጠቃላይ ሀብትህ ስንት ነው ወር ደግሞ your net worth ስንት ነው ኦኬ እውነቱን ለመናገር እግዚአብሔር የተመሰገነ ይሁን አምላክ አላችሁ በቂ ያለኝ እግዚአብሔር ይመስገን ከራሴ አልፌ የተለያዩ ሰራተኞች አሉኝ ቤተሰብ የሚያስተዳድሩ ሰራተኞች አሉኝ ሶ it's a blessing ከራስ አልፈ ለሰው መብቃት መቻል ስለዚህ በቂ ያለኝ የተመሰገነ ማጋኝ ትልቁ ሎስ ያረከው ስንት ነው ከዛ ደግሞ ትልቁ ዊነስ ስንት ነው አምላክ አላችሁ ሰው በነገረው ባያምነኝ አይመስለኝም ግን my wins ፖስት ስላረኩት ከዚህ በፊት ኢንስታግራም ላይ ስዊክ ወደ 2 ወር ምናምን ያስኩት ጎልድ ስዊንግ ነበረ እሱ አለላችሁ ሄዳችሁ ማየት ትችላላችሁ የሎስ ግን I lost over $476 in one single fucking band exactly እሱ ደግሞ ማታምኑ ከሆነ ደግሞ ኤክሰለንስ ኢንቨስተር ፓስወርድ ላይ ስለከላችሁ ታዩታላችሁ እንትኑስ ዊኑ ስንት ነው ንገረኝ እሱ ገብተው ይሁት እሺ ገብታችሁ በቃ ምንድነው ጥያቄው መሰለ የመጀመሪያው ፎሬክስ በስንት አመት ጀመርክ ከዛ በኋላ መቼ ፕሮፊታብል ሆንክ ከዛ ለኛስ ምን ትለናለህ ምን ስትራቴጂ ነው የምትጠቀመው ይላል ኦኬ ቻይና ኮቪድ-19 ከወጣ በኋላ ላይክ እዛ ከመጣ በኋላ ነገሮች ሲበጠበጡ ነው የጀመርኩት ሌላ ሀገር ላይ ስትሄድ ገና 20 ላይ ነበር ኮቪድ የገባው የዛ ሰዓት ኦፍ ኮርስ እዛ ያለ ስራ መስራት ስለማንችል የዛ ሰዓት ነበር የጀመረው 2021 ላይ ወደ ብሬክ ኢቭን መምጣት ጀመርኩ 2022 ነው ከእግዚአብሔር እርዳታ ጋር ወደ ፕሮፊታብል ሆንኩ ማለት ፕሮፊታብል 2022 ጀምሮ ፕሮፊታብል ነው yes sir እሺ ለምንድነው የምታስከፍለን ይላል if you're making ላስተካክላል if you're making this amount of money why do you ask people to pay okay it's a very good question yeah የመጀመሪያው ነገር ባኔ ነገሮች የሚያስቆም ነገር ኖርማል ትራንዚሽ ኮርሶች ምናምን አላስከፍልም በዳይሬክት ስለሚሆንብኝ ማለት ነው አንድ ግን በነገራችሁ ነገር ሁላችሁም you thought everything is wrong ቤንጂን አሁን አይደለም የማውቀው እኔ ቤንጂን የማውቀው የዛሬ 4 አመት ነው የማውቀው ስለ ኦንላይን ላይ ቅድም እንደጠየቀስኩት እንደዚህ አሁን ላይ ፕሮፊታብል የሆኑ ልጆች ብዙ ልጆች ይጠይቁኛል የመጡ ትሬዲንግ ላይ ኢንዱስትሪ ላይና የመጀመሪያ ተማሪ ነበር ቤንጂ የመጀመሪያ ተማሪ ነው ኮሚኒቲ አለኝ ግን ለማንም እንደዚህ ፕራይቬት ማስተማር አልወድም የመጀመሪያ ተማሪ ነበር እሱ የሚገርምሽ ነገር ማለት ነው ጊቭ አፕ አድርጌ ነው በአንድ አመት ገና ገብቷል እሱ እኔ በማስተምርበት ሰዓት አንቺ ከኤክሲ ጋር ነበር ከኤክሲ ስናይፐር ጋር እንትን ይሉ ነበር የኔ ኮርስ እየወሰዱ በኔ ሲግናል ይሞክሩ ነበርና ጊቭ አፕ ሳታረግ ቀርተው እሱ አለፈ አንቺ ትራሽ አሁን ወጣ ማለት ነውና ብዙ ኢንስፓየር አድርጊያቸው እኔ እንደዚህ የጀመሩ ልጆች አሉ በጣም ብዙ ልጆች ስማቸውን መጣት ይችላል በጣም ብዙ ደስ ይለኛል ሳያቸው እነሱ የሌላም ሰው እየረዱ ምናምንና በፊት የራሴን ነገር ትቼ ስለሆነ ማስተምራቸው እና ፕላስ ደግሞ ልክ ስታስተምር በነፃ ላይክ በጣም አዛዛ ሰው ነው የሚያጋጥመው ስለዚህ ልክ ስትከፍል የምር ፎከስ አድርጎ ሰው ይማራል እና ደግሞ ይሄ ሁሉ አስቡ በተለያየ ዳይሬክሽን እነዚህ በመጣራ ልጆች ዳይሬክሽን እኔ ጋር ኢንስፓየር ሆኖ የጀመሩ ልጆች እንዳለ ይሄ ሁሉ ሰው እየረዱት እግዚአብሔር የምሬ ነው የምር የኢትዮጵያ ኮሚኒቲ ላይ የኢትዮጵያ ኢንዱስትሪ ላይ ምን ያህል ተጽዕኖ እንዳመጣው ምን ያህል ትልቅ ነገር እንዳረኩ እነዚህ ልጆች አሁን ሰማቸው የጠራው ልጆች አልፈው ሰው እየረዱ መሆኑ ስታይ እግዚአብሔርን አመሰግናለሁ ምክንያቱም እንደ ቀልድ የተጀመረ ነገር እናንተም አሁን እነዚህ ልጆች አልፎላችሁ ኢንስፓየር በጣም ብዙ ሰው ያረጋችሁ ትሄዳላችሁ ማለት ወደ ጥያቄው ለመመለስ ግን የከፈለ ሰው ቁም ነገረኛ በደንብ ፎከስ ያደርጋል ቤንጂን ትመለስ ብላችሁ ኮሜንት አድርጉና አሳያታለሁ ትሬዲንግ ድጋሚ ሉዚያ ያጣችሁ ነገር
ድጋሚ ያስጀምራታለሁ ማለት ነው። ካላቆማችሁ ጊቫፕ ካላረጋችሁ እንደዚህ እንደ ኤክሲ እነዚህ ልጆችን እንደነሱ ፕሮፊታብል መሆን እንደምትችሉ ያሳያል ማለት ነው። አሁን ግን ሰው የከፍሎኝ የተማረ ፕሮፊታብል የሆነ ሰው ግን አይቆጨውም። አይ አንደርስታንድ። ሌላ ደግሞ አሁን ላይ ሁሉ ነገር ነፃ ነው። 101 ነው ማስከፍለው 101 እንደው ማስከፍለው $20,000 ነው። እኔ በአካል ከኔ ጋር ተመቁጭ ብለ ለመማር $20,000 ነው። ያ ምክንያቱም ጊዜ የለኝም። አንደርስታንድ if I'm really making money እንዳላችሁት ለምንድን ነው $3,000 ተቀብዬ ከሰው ጋር 15 ቀን አንድ ወር እየዞርኩ ማስተምረው? ስለዚህ ሁሉ ነገር በነፃ አድርጌላችኋለሁ። ግን በአካል ለሚያገኘኝ ሰው ቤቴ እኔ ጋር አርፎ ከኔ ጋር ትሬድ እያደረገ ምናምን ስለሆነ እንደዛ ማስከፍለው እስካሁን እንደዛ የከፈለኝ ሰው 20,000 ካስገባው በኋላ የከፈለኝ ሰው የለም። ካለ ግን የሆነ ወጣት ዋጋይ ነይና በጣም ብለሽ እኔ ጋር ተምረሽ ትሄጃለሽ። እኔ ሰይ ነው ይመቻችሁ። እሺ ይሄ ደግሞ ምንድነው የሚለው መሰለህ ለምንድነው ላይቭ ትሬድ የማታረገው ቲክቶክ ላይ ወይም ደግሞ ዩቲዩብ ላይ ይላል። ኦኬ ልንገራችሁ። ሲጀምር ከኢትዮጵያ ኮሚኒቲ የመጀመሪያው ላይቭ ትሬድ አደረገ የነበርኩት እኔ ነኝ። እኔም ነበርኩ ባይዘይ ያኔ ትሬድ በማድረግ ሰዓት ብዙ ሰው አልነበረም። ብዙ ትሬዲንግ ላይ ኖርማሊ እኔ ነበርኩ ብዙ ትሬዲንግን ያስተዋወቁት በዛ ሰዓት ለኢትዮጵያ ሕዝብና ከውስጥ ሰዎች ጋር እናደርግ ነበር። አሁን ላይ ብዙ የሚረዷችሁ ልጆችም ስላሉ እኔም ላይክ ሌላ ቻፕተር አለኝ ህይወቴ ላይ ቢዚ ስለምሆን ምናምን ቁጭ ማለት አልችልም። ግን ከስንት አንዴ እንደዚህ ስቲል አደርጋለሁ ምናምን እንጂ I am the first one። ይሄን ጥያቄ ቀየከኝ ስለኔ አታውቅም ማለት ነው። ዩቲዩብ ላይ አለ ዩቲዩብ ላይ አለ። ወደ ኋላ ሄዳችሁ ካያችሁ የመጀመሪያ ትሬድ ዙም ኮል ላይ ትሬድ ስናደርግ አለ። እኔም ነበርኩ ባይዘው በጣም ብዙ ነበር። ሌላ ደግሞ ምነግራችሁ ማለት ነው ኮሜንት አርጉ። እኔ ያኔ አብራችሁ ትሬድ ካደረጉ የነበረው ከኔ ጋር የነበራችሁ ሰዎች ኮሜንት አርጉ። ይመቻችሁ። ይሄኛው ጥያቄ ደግሞ ምን ይላል መሰለህ ከአይቢ አፊሊዬሽን ምን ያህል ዶላር ታገኛለህ ነው? ይሄ ነገር በጣም ብዙ ጊዜ ይጠይቁኛል። አታስባችኋል መሰለኝ። እሺ ነገር ንገራችሁ። ኦኬ the first thing when it comes to trading ስትጀምሩ ብዙ ሰው የሚጠይቃችሁ ነገር አካውንት እንዴት ነው ቢልድ አድርጌ የምጀምረው ወይ ደግሞ በምን ልክፈት ብሎ ነው የሚጀምረው። ከዛ ውስጥ እንደው ማስተውሰው የመጀመሪያ ከስራ አካውንት ከጠየቁኝ ሰዎች አንዱ ባይተው ያንተና ማን ነው መሰለህ ትሬደር አለ አንድ እዚህ አሁን ፕሮፊታብል ላይን የሚባል ይታወቃል። አዎ ኤግዛክትሊ። መጀመሪያ እንደዚህ ኢንስፓየር አድርጌያቸው ሰዎች መጥተው እኔ ጋር ትሬድ ማድረግ ሲፈልጉ በምን ልክፈት ብሮከር ምናምን ብሎ ይጠይቁኛል። እኔ በፊት የምለው ምንድነው እኔ የምጠቀመው ኤክስነስ ነው ወይ እንደዚህ አሜሪካ ሀገር ኮንክ እንደዚህ ያለው ግን do your own research ብዬ ነው የምናገረው። I don't even know እንደዚህ ግን አንድ ሰው ያልገባው ነገር ትሬደሮች ወይ ደግሞ እኔ I don't work with brokers work with me. The difference is ልክ ሰው የምትረዱ ሰዎች ኮሚቴ ያላችሁ ሰዎች ስትሆኑ ምናምን ብሮከሮች ወይ ደግሞ ትሬደር ሆነ አካውንት ማሳየት ምናምን ስትጀምር ይመጡና ኮንታክት ያደርጓቸዋል። ሶ እንደዚህ ኮሚሽን ታገኛለህ ለኛ ብሮከራችን ሌጋል ነው ምናምን የሚለውን ነገር ይነግረዋል። አንተ የብሮከሩን አሪፍነት ለኮሚኒቲ ኦፍ ኮርስ እኔ ፎሎወሮቼ ናቸው እኔን ብሎ እስከመጣ ድረስ ነው ሰጀስት ማድረገው ለሰው የሚሆን ነገር ነው። በጣም ብዙ ስካም ምናምን ስላለ ማለት ነው። ራሴ ሞክሬውም ደግሞ ለሰውም ሰጀስት አድርጌ የማይሆን ነገር ከሆነ አይሆንም ብዬ ተናገርኩት ጊዜ ነበር ታውቃላችሁ። ሶ ኢትስ ኖርማል ብሮከር እንደዛ ማድረግ ምክንያቱም ይመጡና ኦፈር ያደርጓቸዋል። እናንተ ለኮሚኒቲያችሁ የሚሆነውን ነገር መርጣችሁ ሰጀስት አደርጋላችሁ ማለት። ስለዚህ ብዙ ይሄ ፈንድ ያደርጋችሁ የሚወጣችሁ ግን አሁንም ሌላ ይሄ ፎሎወር ምናምን ያላችሁ ሰዎች ከሆናችሁ ብትሰሩ ከሰው ጋር ምናምን ኖርማል አስሎንጋስ ሰው ሲጠይቃችሁ ያልሆነ ነገር ውስጥ እንዳይገቡ ያደርጋል። ኢትስ ኖርማል ሶ ቴክኒካሊ ብሮከር ብዙ ሰው የሚመስለው ብሮከር ትሬድ ስታደርግ የሆነ የነሱን ገንዘብ ተበልተው ከዛ አንተ ከዛ ፕሮፊት አድርገህ ምናምን ነውና ምን መልሳለህ? ብሮከር the more you have knowledge the more ይገባል። ምንም ለማይገባው ሰው ማስረዳት ራሱ ይከብዳል። ግን ትሬዲንግ እውቀት ሲኖር አሁን አንዳንድ ብሮከሮች አሉ በጣም አዛ ብሮከሮች ሶ ካዛ ብሮከሮች ጋር የምትሰራ ከሆነ ኦፍ ኮርስ they get you like paid ምናምን ግን እንደዛ አላደርግም። እኔ ኤክስነስ ነው ብዙ ጊዜ ሰጀስት ማድረገው ሌላ አሰራካላቸው ሌላ ሎኬሽን ላይ ሰጀስት አደርጋለሁ። ይሄ ኖርማል ነገር ነው። ሁሉም ትሬዲንግ ኢንዱስትሪ ላይ ያናግረዋል። ሌላ ቦታ ደግሞ ሄዶ መጭበርበርም አለ ገብቷል። ሶ ስለዚህ ነው ሌላ መናገር የምፈልገው ነገር ነበር ራስ so it's normal to work with brokers. It's like you extra income ሌሎች ኮሚኒቲ ካላችሁ መስራት ትችላላችሁ። ምክንያቱም ምንድነው ፕሮቫይድ የምታደርገው ሰርቪስ it's more like ምንም አታለ ለሰው ዞሮ ብሮከሮቹ ፎር ፕሮሞሽን ነው የሚከፍሉ ነው ከነሱን ማስተዋወቂያ መስራት ነው። በጣም አዛ ብሮከሮች አሉ። አንዳንድ ብሮከሮች ስፕሬድ አላቸው ማለት ከሌላው ከማይሆን ብሮከር ኤክስነስ ያው ታውቁታላችሁ ትልቅ ብሮከር ነው he don't need me like ማንም ሰው አይፈልገኝም እኔ ሌሎችም አይፈልጉ ግን ኮሚኒቲ ሲመጣ ሲኖርህ አንተ ሰጀስት ታደርጋለህ። ሰው ተደጋግሞ
ያናግረዋል ታዲያ ታረጋለህ። አሁን እኔ if I want a very high commission ምናምን አሁን ሰው እንደሚያስበው ነው ከሆነ እዚህ ሀገር ራሱ አሉ በጣም ብዙ ብሮከሮች ዲል ታረጋለህ you get paid well ለምንድነው የሚከፈል ስፕሬዱን ከፍ ታረጋለህ። በኢትዮጵያ ኮሚኒቲ $100 እና $1000 ዲፖዚት አድርጎ ሰው ለሚያደርግ ሰው ገና ስከፍት $10 ምናምን የሚቆርጥብ አይነት ነገር ከሆነ it's like I'm literally like ውስጤም ደስ አይለው ለዛ ማድረግ ነው። ስለዚህ like ኖርማል ሰው የሚጠቀመው ነው የምታደርገው። ይሄ ኮሚኒቲ ካላችሁ 10,000 ምናምን ስገቡ አሁን ይመጡና ሳይን ያስደርጓቸዋል። ሌላ ደግሞ እኔ ከብሮከር ምንድነው አሁን እኔ actually ያንን እንደ opportunity አልተጠቀምኩትም። I'm so private እንደዚህ like life ላይ እኔ ራሴ አረግ ከፍዬ ማድረግ ስለምችል ግን ይሄ ሰዎች ስብሰባ ምናምን አዳራሽ ተሰብስበው ምናምን ስለ ትሬዲንግ ማስተማር አይተው ታውቃለህ? የዛን ጊዜ ብሮከሮች ናቸው እንደዚህ እናርግልህ ምን አይሏል። ኦኬ you know so እኔ ራሴ ማድረግ እችላለሁ። I don't have to ብሮከር ማስተዋወቅ ምናምን አይጠበቅብኝም። ሰው እንደዚህ ከሰው ጋር ያለህን ኢንዱስትሪ ምናምን ያቀራርብሃል ምናምን። ስለዚህ እነዚህ ቤኔፊቶች አሉት። ግን እኔ እንደዛ አድርጌ አላውቅም። ምክንያቱም I don't have to ራሴ ማድረግ ስለምችል ግን ይሄ anyways ብዙ ጥራት ነው ኤክስትራ ኢንካም ይሆናችኋል። ግን ትሬዲንግ ላይ ፎከስ አድርጉ። ምክንያቱም ምንድነው you cannot fund your life live a fucking ማጋይ እንደዚህ በአይቢ መኖራችሁ ማጋይ so ስለዚህ ፎከስ አድርገው ትሬዳቸው ላይ ትሬድ አድርጋችሁ ፎከስ አድርጉ። ዝም ብለህ እንትና ብዙ ጊዜ ስለምጠየቅ በፊት አሁን ትሬደር እንዳልኩ ነው ትሬደሮች ሲጠይቁኝ መለከው do your research ነው። ምክንያቱም እንደዚህ አይነት ነገሮች አሉ when it comes to this industry ነው። ይመቻችሁ።